በዛሬው ቪዲዮ ይህን የቆየና ያረጀ ቲቪ እንዴት እንደማጸዳውና ለጥቅም እንደማውለው ማሳያችሁ ይሆናል። ከዚህ ወደዚህም እንዴት እንደተለወጠ የምንመለከት ይሆናል። እንደምታዩት ታዲያ በጣም የቆሸ ቲቪ ነው። ብዙ ስራ ይፈልጋል። በጣም ብዙ ነገሮችን ማድረግ አለብኝ። ያየዋቸው ነገሮች ነበሩ። በኮካም ሊሆን ይችላል። የተለያዩ መንገዶች አሉ። እኔ ታዲያ ያረፍኩት በጫማ መንገድ ነው የምናጥበው። በብሩሽ እንፈትገዋለን። ከዛም ይለቅ ይሆናል ማለት ነው። ካለቀቀም የተለያዩ መንገዶችን የምንሞክር ይሆናል። ታዲያ የቲቪ የቆየ የሶኒ ቲቪ ነው። ብዙ ቦታዎች ላይ ተንከራቷል። በጣም አዋራ ጠጥቷል። ብዙ ቦታው እንደምትመለከቱት አዋራ ብቻ ነው። ቀለሙም እየለቀቀ ነው። የማይለቅልንም ቦታ አለ። ታዲያ እስከምንችለው እንሞክራለን ማለት ነው። ብዙ ቦታውን አይታችሁታል። እንደምትመለከቱት ሻማም አንዳንድ ነገሮችም አሉበት። ይሄኛው አንቴና በአንቴና ብቻ ይሰራ ነበር። የድሮ ቲቪዎች እንደምታውቋቸው በአንቴና ነው የሚሰሩት። ይሄንን ከጀርባ ጋር አገናኝተን ነው ዜናዎችና የኢትዮጵያ ቴሌቪዥን እነሱ ነበሩ የሚሰሩት። እና ይሄኛው ቲቪ ወንበሩም እንደምትመለከቱት ጠንካራ አይደለም። በብላክቦርድ ነው የሰራሁት። በብላክቦርድ ሁለቱን አገናኝቼ ነው የሚያስቀመጥኩበት። ይሄኛው የምትመለከቱት ሪሞት አለ፣ ግን ባትሪው ቆይቷል። ለዛ አይሰራም። የሶኒ ነው። እንደምትመለከቱት ብዥ ብቻ ነው የሚለው፣ ሌሎች ነገሮችን አያሳይም። ይህንን ቪዲዮ ለመስራት ያሰብኩበት ምክንያት ብዙዎቻችሁ እርግጠኛ ነኝ ቤታችሁ ውስጥ የተለያዩ እቃዎች ሊኖራችሁ ይችላሉ፣ ማትጠቀሟቸው ወይም ዝም ብለው የተቀመጡ ማለት ነው። እኔ ደግሞ ለምን ጥቅም ላይ አናውላቸው እነዚህን እቃዎች ብዬ አሰብኩኝ ማለት ነው። ብዙ ምርጫዎች ይኖሩናል። ወይ አውጥቶ መጣል ነው ወይም ደግሞ ጥቅም ላይ ማዋል እና ለሰው መስጠት። እኔ ደግሞ ይሄኛውን ጥቅም ላይ አውዬ መጠቀም ፈልጌ ነው። ከጀርባ ብዙ ቀዳዳዎች አሉት እንደምትመለከቱት። ጃኮችን መሰካት እንችላለን። እንዲሁም ብዙ ቀዳዳዎች አሏቸው እዚህ ጋር። እነዚህ ደግሞ ለስፒከሩ ድምጽ በደንብ እንዲያወጣ ነው። እንደምትመለከቱት አዋራ ጠጥቷል በደንብ። ይህ አዋራው ችግር ነው እንጂ ንጹህ ይሆን ነበር። ብዙ ቦታዎች ላይም እናስተካክለዋለን ማለት ነው። ቲቪውን ብቻ አይደለም ጠረጴዛውም አይቀርም። እያንዳንዱን ነገር ሁሉም ነገር እናስተካክላለን። በጣም አዋራውን እናንሰዋለን። ሁሉም ነገር አሪፍ እናደርገዋለን ማለት ነው። ወደ ስራ። እሺ ልዩነት መፍጠር እየቻለ ነው። እንደምትመለከቱት ስቲከሩ የተለጣጠፉት ነገሮች እንዳለ አንስቻቸዋለሁ። ጽድት ብሏል ፊት ለፊቱ ላይ። አንዳንድ የሚቀሩኝ ቦታዎች አሉ ከጀርባውና የምስተካከሉትን ነገር ደግሞ እናስተካክላቸውናል። እስካሁን ባለው አሪፍ ነው። ታዲያ እንዳልኳችሁ ነው። አንዳንድ ቦታ ላይ ጸዳልን ይችላል። አዋራውን ለማንሳት ሞክራለሁ። የማይነሳልንና የማይጸዳልን ቦታን ደግሞ እንዲሁ እናልፈዋለን ማለት ነው። የማይቻለውን ነገር ደግሞ በሌላ ነገር እንሞክረዋለን ሌላ ጊዜ። አሁን ግን በደንብ አዋራውን እናንሰዋለን። እንደሚታየው ነው እዚያ ታች ላይ ያለውን ነገር በምን እንዳጸዳሁት እየገመታችሁ ይሆናል። ያው ሌሎች ነገሮችን ፈልጌያለሁ ግን አጣሁኝ። የሚጸዳበት የራሱ የሆነ ነገር ሊኖረው ይችል ነበር። እኔ ግን የመረጥኩት ኦሞ ነው። ኦሞ ልብስ ነው፣ ግን እኔ ደግሞ ኦሞ ብቻ ነው ያለኝ። ይሄም ደግሞ ግን አሪፍ አድርጎ ያጸዳልን ስለሆነ ምንም አይልም።
ብዙ ነገር ጨርሰናል። አሁን የምንጨማምረውን ነገር እንጨማምራለን። ጠረጴዛው ላይ ጨርቅ እያረኩኝ ነው። እንዲሁም ቲቪው ላይ ደግሞ የሚጨማመረውን ነገር እንደ ሪሲቨር እንዲሁም ፊልም እንዲሰራ ብቻ የሚደረጉት ነገሮች እናደርጋለን። እና መጀመሪያ ላይ የሚጨምረው ሪሲቨር ነው። እንደምትመለከቱት ለውጥ አምጥተናል። አዲስ መስሏል ማለት ይቻላል። ይሄኛው ሪሲቨር ኪንግ ስታር ነው። ሁለት የፍላሽ መቀበያዎች አሉት። ያው በዚህ ቲቪ የምናስበው በፍላሽ ለማየት ነው፣ ወይም ደግሞ በዲሽም ይሰራልናል። እኔ ግን በፍላሽ ነው ለማሳየት እና ለማየት የፈለኩት። ስለዛ የምናደርግ ይሆናል በሱ ማለት ነው። እንዲሁም ሌሎች ነገሮችንም ማድረግ ትችላላችሁ። አሁን ጃኩን እንሰካበታለን። እንዳያችሁት ነው ብዙ የጃክ መቀበያ ያለው የቴሌቪዥን። ለዛ ከጀርባ የምንሰካው ይሆናል። ከፊት ለፊት ላይ ኬብሎች መታየት የለባቸውም። ከጀርባ እናስተካክለዋለን። መጨረሻ ላይ ደግሞ ማከፋፈያ ነው። እነዚህ ሁለት ነገሮችን ስለሆነ የምንሰካው ያስፈልገናል ማለት ነው። እስካሁን ባለው ቪዲዮ ከተመቻችሁ ላይክ እያደረጋችሁ እናንተም ትጠቀማላችሁ፣ እኔም እጠቀማለሁ። ጃኩን ፈጠን ፈጠን አድርገን እንሰካዋለን። እንደዚህ ቲቪዎች ደስ የሚሉት ብዙ ጊዜ አሁን ላይ የመጡት ቲቪዎች በጣም ስማርት ስለሆኑ የሚያዩትን ልጆች አታውቁምና ለህፃናቶች በጣም አሪፍ ናቸው። አዘጋጅታችሁ ፊልሞች የፈለጋችሁን አወርዳችሁላቸው በፍላሽ ጭናችሁ ብታመጡና መርጣችሁ ብታሳያቸው በጣም ደስ ይላል። እንዲሁም ደግሞ ለራሳችሁም የቲቪ ክላሶች እነዚህ የድሮ አይነት ፊልሞች ስታዩበት ደስ ይላል ማለት ነው። እነዚህ እንሰካቸዋለን። እንዲሁም ደግሞ በጣም ፊልም የምትወዱ አይነት ሰዎች ከሆናችሁ እንደዚህ አይነት የተከታታይ ፊልሞች አወርዳችሁ ወይም ደግሞ የምትወዱትን ሲሪየሶች እያያችሁ እዚህ ላይ በተለያዩ አጋጣሚዎች ከጓደኞቻችሁ ጋር ሊሆን ይችላል። በጣም ደስ ይላል በእንደዚህ አይነት ቲቪዎች ማለት ነው። የራሳቸው የሆነ ቫይብ አላቸው እና አሪፍ ናቸው። በፍላሽ ማሳያቸው ይሆናል አንዳንድ ፊልሞችን ምን ይመስላል ኳሊቲ የሚለውን ለማሳየት ማለት ነው። ሪሲቨሩ ይሄኛው ደስ የሚለው ነገር በዛው ላይ ኮፒ ፔስት ማድረግ ትችላላችሁ። የተለያዩ ፋይሎችን ከፍላሽ ወደ ፍላሽ ሁለት ፍላሽ ሪሲቨር ስላለው ሙቭ ማድረግ ትችላላችሁ። ይህን ያክል የፊልም ሰው ባልሆንም ብዙ ፊልሞችን በዚህ ቲቪ አይቻለሁ። እሺ አንደኛውን ፊልም ባሳያችሁ ይሻል ነበር። ኤፍ1 ደ ሙቪ ካላያችሁ ደግሞ እዩት፣ አሪፍ ፊልም ነው እና ይሄንን ማንም የማይጠቀመውን የቆሸሸ ቲቪ ወደ ጥቅም ያለው የሚገርም ቲቪ ቀይረነዋል። በጣም ትልቅ ስራን የሰራ ነው። እናንተም ቤታችሁ የማትጠቀሙት ቲቪ ካላችሁ በጣም ብዙ ነገር ልትሰሩ ትችላላችሁ። በዛ ጥቅም ላይ ያውሉት። የማትሰሩበት ነገር ካለ መቀየር ጥሩ ነው እና ብዙ ለውጥ አምጥተናል። እዚህ ላይ በንጽጽር ማየት ከፈለጋችሁም ከዚህ የሚያስጠላና የቆየ ቲቪ የቀየር ነው ወደዚህ የሚያምር ቲቪ ነው። በጣም አላጸዳኸውም፣ ምንም የተለወጠ ነገር የለም የምትሉ ከሆነ ደግሞ እስቲ ምን ያክል አይነት ለውጥ እንዳመጣው ኮመንት ላይ አሳውቁኝ። ብዙ ለውጥ አምጥቻለሁ ብዬ አስባለሁ። ከዚህ ወደዚህ ያመጣ ነው፣ ከዚህ ወደዚህ ማለት ነው። እና እናንተ አዋራውን ብቻ ያነሳው የምትሉኝ ከሆነ እቀበላለሁ። እንግዲህ ምን እንደምትሉ ማወቅ ፈልጋለሁ ማለት ነው። ከዚህ ወደዚህ የቀየር ነው።